ጽዮንና ቢንያምን ታርቀዋል። እንግዲህ ከዚህ በኋላ አይጣሉም ብዬ ተስፋ አደርጋለሁ። ነገር ግን ቢንያም ይሄ ነገር ያደረጉት እነሱ ለማስታረቅ እንደሆነ ግን የሰማ ቀን ምን ይመስላችኋል? ምንም አይልም። ዋና መታረቃቸው ነው። ሌላው ደግሞ እንግዲህ ያው ቤዛን ሉሊት ባጣላታቸው መሰረት ማለት ነው እንግዲህ እሷ እንዲናት ብላ በነገራቸው መሰረት የሉሊት አፍቃሪ አንዳንድ ነገሮች ያው ማገናዘብ እየጀመረ ነው ማለት ነው። አትፈልገኝም ይሆናል ወይ እሷ ፍቅሬ በገልጽላትም አትወደኝም ይሆናል ወይ ብሎ የተጠራጠረ ይመስለኛል ማለት ነው። ያው የሉሊት ስራ ነው። ሌላው ሉሊት እንግዲህ ምላስ ነው ያላት፣ ሌላ ምን አላቅም የላትም። ምላስ ግን አንደኛ በቃ እና ናታን ራሱ ያው የተከታተለችው እንደሆነ ያለው ነገር ግን ስታወራው ስታገኘው ግን በጣም ነው የምትፈራው፣ በጣም ነው የምትንቀጠቀጠው። ነገር ግን በሌለበት ትፎክራለች ማለት ነው። እሱ ግን እንደፈራችው ስላወቀ እንደዚሁንም ደግሞ ተከታታይ እንደተባለች ስላወቀ ግን ሆን ብሎ ያስፈራራታል ማለት ነው፣ ናታንን ማለት ነው። ሌላው ኤፍራታን ነው። እኔ እዚህ ጋር የኤፍራታና የያፌት ዘመድ እዛ ያለው ማለት ነው አቤል ምንም አልገባኝም ማለት ነው። ምክንያቱም አቤል እዚህ ጋር የሚያደርጋቸው እያንዳንዱ ነገሮች በቀላሉ ኤፍራታ ለምንድን ነው ለያፌት ማትነግረው? እዚህ ጋር ምን እንዳትነግር ያደረጋት? ሲጀመር ያ ቪዲዮ ናታን የገደለ የሚያስመስልበት ቪዲዮ ያፌት ራሱ ይፈልገዋል። ያፌት ራሱ ያን ነገር ከሱ ሚሞሪ ወይም ከሱ ሰርቆ እንዳወጣው ለሱ እንደምትነግረው ብታስፈራራው እንግዲህ ራሱ ይፈራዋል። ራሱም ገና በሌላ ነገር እንትን ማለት ትችል ነበረ ማለት ነው። ምክንያቱም ከሷ ጋር የሚያገናኘው ነገር ምንም የለም ማለት ነው። እዚህ ጋር ግን ለድራማው ድምቀት ካልሆነ በስተቀር ምንም አይመስጥም። አሁን እዛ ገብቶ ቤት ፊልም የሚያየ ምናምን የሚያደርገው ነገር እንጂ የሱ ቦታ ብዙም እዚህ ግባ የሚባል አይደለም ማለት ነው የሚያደርገው ነገር ማለት ነው። ሌላው እንግዲህ ጽዮን እሱን ለመበቀል ብላ የምታደርግበት የምትሄድበት መንገድ ለቢንያም እያንዳንዱ የተፈጠረ ነገር ግልጽ ቢነግሩት እንዳለም ዳጊ ያግዛቸው ነበር በብዙ ነገር። ግን እነሱ በድፍን ነው እቺ ጽዮን የምታደርገው ማለት ነው። ይሳካላታል አይመስለኝም ማለት ነው። እና በአጠቃላይ እንዴት እያያችሁት ነው ድራማው? እንግዲህ ቀውጤ አድርጎ ሲቀውጠው ያው ያፌት መጥቶ እንግዲህ ሲጮህበት አንዳንዴ ያፌት ይመቻል። ለምን ይመቻል? የሆነ በቃ ያለው ንግግር ግርማ ሞገሱ ሰዎች የሚፈሩበት። አሁን እሱ በሌለበት እንደሱ ያደርገዋል ማለት ነው። ግን እሱ ያፌትን ሲያይ ግን ይፈራል። በምድር እንደሱ የሚፈራው የለም፣ ይንቀጠቀጣል ማለት ነው። እና በጣም ይገርመኛል ይሄን ነገራቸው ማለት ነው። እና በአጠቃላይ ግን ኤፍራታ መናገር አለባት እላለሁኝ። እና የቺ ዲያራ ደግሞ እንግዲህ ናታን እንዳፈቀረችው አድርጋ ነው የምታወራው ማለት ነው። የእሷ ደግሞ ጭራሽ የባሰበት። ናታንም ደግሞ አይ እንደዚህ ፍቅር ብሎ ነገር የለም ምናምን እያላት አይደለም ማለት ነው። እንግዲህ እሱ ከእንትና ጋር የሚያገናኘው ነገር ባይኖርም ከዲያራ ጋር፣ ነገር ግን የሚያደርገው ነገር በጣም ይገርመኛል። ለምን በቃ ያኔ እንደማይፈልጋትና ወይ ሌላ ፍቅረኛ እንዳለው እየነገራት አይደለም። እሷ ግን በጣም ገና ባንዲ ወዳው የኔ ምናምን ትለዋለች። እንዴ በጣም ያስቀኝ። ገና ስንት አመት የደከመበት የለፋበት ዋጋ የከፈሉበት ፍቅር ያለ እንደ ቀላል ከመሬት ተነስታ ወደድኩት ብላ ነው እንትን የምትለው ማለት ነው። እና በጣም ነው የሚገርመው ድራማው። ያው ሊያረዝሙትም ስለፈለጉ ነው መሰለኝ ትንሽ አንዛዝተውታል ማለት ነው። ምክንያቱም መቋጨት ይቻል ነበረ ማለት ነው። አለ አይደል ጽዮን ከቢንያም ታርቃ እንደዚህ ደግሞ የያፌትና ራሱ የያፌትና የናታን ወንድምነት ራሱ ታውቆ ምናምን ነገር ገባችሁ። እና አሁን ኤፍራታ ራሱ ውስጥ እርጉዝ ሆነ እንኳን ሁለቱንም ያኛውም ከሆነ ወንድሟ ነው ያኛውም ከሆነ ወንድሟ ነው ምን ብዬ ነው የምነግራት ነው ብላ ያለችው ማለት ነው። ምንድነው ያው ኦሬዲ ያፌትም ወንድሟ ስለሆነ ማለት ነው። ግን ይሄን የበለጠ ለምንድነው በዚህ መልኩ እንዲህ ሊሆን የቻለው የሚለው ታሪኩን ቢያሳዩ ይሻል ነበረ ማለት ነው። እንግዲህ ያው መጨረሻው እነዚህ ሰዎች ሰው ለሚያሰቃዩ በወንጀላቸው ይይዟቸዋል ወይስ እንዴት ያደርጓቸዋል? ያው እናያለን ማለት ነው። ሌላው ሔዋንን ለማግኘት ያመለከቱበት መንገድ ነው። እሷ እንዴት ነው ሔዋንን ትገኝ ይሆናል ወይ ከደበቋት እዛ ካረጓት ቦታ
ወይስ አምልጣት ወጣ ይሆናል ወይ የሷ ነገር? እስቲ እንግዲህ ቤዛ የምታረገውን እናያለን። ማንኛውም አብሽሩ፣ በርቱ፣ ጠንክሩ። ሰላማችሁ ይብዛልኝ።